አንዳንዴ ሰዎች ላይ በጣም ተናደን ተናግረን ወዲያው ሪግሬት እናደርጋለን። ይህ ሳይኮሎጂካል ሪዝን አለው። አንዳንዴ ንዴቶቻችን ስላናደደን ነገር አይደለም፣ ወይም ደግሞ ስላናደደን ሰው አይደለም እና እያወቅነው አንፕሮፖርሽናል የሆነ ንዴት አንድ ሰው ላይ ስናወጣ ይሰማናል። ሜቢ የተናደድነው መናደድ የማንችልበት ሰው ላይ ሊሆን ይችላል፣ ግን መናደድ የምንችልበት ሰው ላይ እናወጣዋለን። ለምንድን ነው? አይምሯችን ፕሮቴክት እያደረገን ነው። እንዲሰማው የማይፈልገውን ስሜት ወይም ደግሞ ከአንዛይቲ ራሳችንን ፕሮቴክት እያደረገን ነው ማለት ነው። ይሄ ምን ይባላል? ዲስፕሌስመንት ይባላል። አሁን ለምሳሌ አለቃችሁ በሰዎች ፊት አዋርዷችሁ ወይም አሳቋችሁ ተናዳችኋል፣ ግን መናገር አትችሉም። ያንን ሰው ይዛችሁት ቤት ስትገቡ ሜቢ የምትችሉት ሰው ላይ ይሄንን ንዴት ማውጣት ማለት ነው። ይሄ ምንድነው? ዲስፕሌስመንት ነው። አንድ ጓደኛ አለችኝ። ምን ትላለች? እኔ የባሌ ማራገፊያ ነኝ። አንዳንዴ ከውጭ ተናዶ ሲመጣ እኔ ላይ ነው የሚጮኸው እና ቢያራግፍ ይሁን ብዬ ዝም እለዋለሁ እንጂ ለእኔ እንዳልሆነ ንዴቱ ይገባኛል ትላለች። እና ይሄ ነው ዲስፕሌስመንት ማለት ይሄ ነው። ይሄም ባህሪ ወይም ይሄም ፓተርን ሰው ላይ እያያችሁ ከሆነ ወይም ደግሞ እናንተ ላይ እየሆነ ከሆነ እስቲ የእናንተን ስቶሪ ታጻፉልኝ። ይህንን ፓተርን ማወቃችን አዌር መሆናችን ንዴታችን ወይ ፍራስትሬሽናችን ለሚገባው ሰው እንድንሰጥ ይረዳናል። ስለዚህ ይሄ ቪዲዮ ከእናንተ ጋር ሪሌት የሚያደርግ ከሆነ ኮመንት ላይ አሳውቁኝ።